በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ክር አይሸጥም። በእውነተኛ ታሪክ ላይ የተመሰረተ አሁኑኑ ዘመኑን የዋጀ ትረካ። ጠጭ ነኝ። ወደ ቤቴ ሲገባ አልኮል ነገር ፍት ሳልል አልገባም። አንዳንዴማ ከመጠጣት የማልፎ ሌላ ነገርም ያምረኛል። ስሜ አቤል ነው። ስምን መላክ ያወጣዋል አሉ። ስሜ ሁኔታዬ ቤተክርስቲያን አገልጋይ፣ ጥሩ መካሪ፣ ጥሩ ሰባኪ፣ ለሰዎች መልካምና ጥሩ አድራጊ፣ ለራሴ ግን ጥሩ ማልመክር፣ በራሴ ምክር ደግሞ ወደ ሌላ ውስጥ ምገባ ደካማ ሰው፣ ወዲያውኑ ወዳልሆነ ቦታ የምከት ራሴንም ከንቱ ሰው ነኝ። ብቻ ምን አለፋችሁ ተማር ካለህ ከትር ትማላለህና ብልብል አልሳካልህ ሲለኝ ሰው እሁድ አመስግኖ ማክሰኞ በጀርባ ከጓደኛው ጋር ሲሰድበኝ ሙድ ሲይዝብኝ እጭ ብዬ ተናድጄ ካሉት የሶሻል ሚዲያዎች መካከልም ወደ ቲክቶክ ስገባ በማህተባቸው ምክንያት በሻሸመኔ በአርሲ በዝቋላ በጅግጅጋ በታረዱ ሞቱ፣ ተሰቀሉ፣ ሰማዕት ሆኑ፣ ተጨፈጨፉ ሲባል እንደ ሃይማኖት ተከታይነቴ ያለቅሳለሁ፣ አነባለሁ፣ እሳደባለሁ፣ ፊቴን እነጫለሁ። ነገር ግን የስሜቴ ማስታገሻ መጠጥ ነበር። ከዛም አስቀጥሎ ከጠጣሁም በኋላም ከሰዎች ጋር ጣላለሁ፣ እጋጫለሁ። አንድ ቀንማ በምን እንዳናደደኝም ባላውቅም ከሰው ተጣልቼ ተደባድቤ ወደ ቤቴ መጥቻለሁ። አንድ ቀን ይባስ ብለው መጠጣቴን አይተው ለአምስት ተደራጅተው መጡልኝ። ወይ ጉድ! አሁን ለኔ አምስት ሰው ምስቶ ጠምሻ ብዬ እነሱ እኔን ለመደብደብ ሲዘጋጁ እኔም ልሩጥ ወይስ ልበለው አንዱን በቴስታ አንዱን ልነቅንቀው እያልኩ በሐሳብ ተውጬ አንዱ ዘሎ መጥቶ በቴስታ ሲነቀንቀኝ፣ ጓዱም ተከትሎ በቦክስ ሲደረግመኝ፣ በውስጥም ሲገባልኝ መሬት ነክቼ ስመለስ ጉርምቦ ለጉርምቦ ተናንቀናል። ነጥሬ ነው እንዴ ተመለስኩትኝ? በዚያ ፍጥነት አንገት ለአንገት መያያዝ ከአራቱ ጋር ተያይዘናል። አቅም እንደሌለ ሳጣ ከመሬት ወደኩ። አንዱ ከዳር ቆሞ እያየ ነው። ከዚያ መሬቱ ስወድቅም ራሴን መቶኝ ራሴን ስቻለሁ። በመቀጠልም ማን እንዳነስተኝ ሳላውቅ ቤት ተኝቼ ራሴን አገኘሁት። በጠዋት ነቃሁ። ከዚያም ቤተክርስቲያን ልሂድ ብዬ ሻወር ወሰድኩ፣ ታጠብኩ፣ ልብሴን ቀየርኩ፣ ፏልኩ፣ ጉዞዬንም ቀጠልኩ። ተሳልሜ ስመለስ ከቤተ ክርስቲያኑ ውጭ በቀኝ በኩል አንድ ምስኪን እናት ስዕል አድኖ፣ ምስለ ስዕል፣ ነጠላ፣ መስቀል፣ ክር የመሳሰሉትን ትሸጣለች። ከዛም ክር ስጭኝ አልኳት። በመንገዱ ዳር ቁጭ ብላ መስቀል የምትሸጠዋን ሴት እሷም ልጇን አቅፋ እያጠባች ነበርና አይሸጥም ብላ መለሰች። ለምን ለኔ ሲሆን ነው እንደማይሸጠው? ይሄን ሁሉ መስቀል ምን ልታደርጊው ነው? ትንሽ ቆጣ ብዬ ዝቅ እንደማለት ስል ፈጠን ብላ ቆፍጠን ብላ ግንባሯን ከስከስታ አድርጋ እጇን ወደኔ እየጠቆመች ክር የለም ብያለሁ፣ ክር የለም፣ ክር ሁሉ ተሸጧል፣ ክር ሁሉ ሂድና በዛ በጣላችሁበት ፈልጉ፣ ክር የለም፣ ክር አልሸጥም ብያለሁ፣ አልሸጥም፣ በጣልክበት ክርን በዛ በበጠስክበት ሂድና እዛ ፈልግ። ይህንም ብላ አፈጠጠችብኝ። ለመጀመሪያ ጊዜ ደርቄ የቀረቡበት በዚያን ሰዓት ነበር። ክሬ በባለፈው ጠጥቼ ከጓደኞች ጋር ከነዚያው ጠምሻ ጋር ከነ አራት ልጆች ጋር የገጠምኩለት ነበር የተበጠሰብኝ። ስታገል ይዛኔ ነበር የተበጠሰው። የሆነ ፍርሃት ውርር አደረገኝ። የዛን ሰዓት እንደው ፍርሃት የማያውቀኝ ሰውዬ የዛን ሰዓት ሰውነቴን ሁሉ ቅልል አለኝ። ልብስ ያለበስኩ ያህል ተሰማኝ። ሰውነቴን ሁሉ ቅልል አለኝ። ምን ሆኜ ነው ብዬ አሰብኩና ምንም ሳልመልስላት መንገዴን ቀጠልኩ። ግን ትንሽ ቆየት ብላ ና ተመለስ ብያለሁ፣ ተመለስ አለች። ያቺ ምስኪን ሴት ሳላንገራግር ተመለስኩ። ግን ደግሞ ስመለስ እንባዋ ከዓይኖቿ እየወረዱ ነበር። ዞር ስል የተገጣጠምን እሷን ምን ነው ብዬ ሳልጠይቃት ወሬዋን ቀጠለች። አይኗን ፍጥጥ አድርጋ እጇን ወገቧ ላይ አድርጋ ቀኝ እጇን ወደ እኔ እየጠቆመች ክርማ አርሲ ተቸበቸበ፣ ክርማ
ሲል ምድር ላይ ተሸጠ። ክርማ ዝቋላይም ተሸጧል። ክርማ በአባቶቻችን ዝቋላ ላይም ተሸጠ። ክርማ ጅጅጋ ላይ በወጣቱ የተሸጠ። ክርማ ሻሸመኔ ላይ ወጣቱ የቸበቸቡት። ክርማ በወለጋ ምድር በአባቶቻችን ተሸጠ። ክርማ ከናንገት በሰይፍ ተሸጠ። ክርማ ያንን የተሸጠ በነጭ ስለት በጥቁር ክር በደም ተነክሮ በሰማዕትነት ታደለ። ክርማ ይዛንን የተሸጠ ክርማ ዚያን ያለ አቤት ያክር እንዴት ያለ ይሆን? አቤት ያክር እንዴት የጠበቀ ይሆን? አቤት ያክር እንዴት ያበራ ይሆን? አቤት ያክር እንዴት አይነት ሰማዕትነት የታደሉበት እንዴት አይነት መመረጥ ያለ አንገት ላይ ሆነ። አቤት መታደል! አቤት ያክር እንዴት ያበራ ይሆን? ወዮ ለኔ እኔ የማለቅሰው ለራሴ ነው። እኔ የማለቅሰው ለኔ ነው። ክራ ስሬ ኃጢአት ላሰረኝ፣ መስቀል አንጠልጥዬ በደል ላንጠለጠለኝ፣ ክፋት ላንጠለጠለኝ፣ ኃጢአት ላንጠለጠለኝ፣ ምንም እንኳን ባልችል ድምጽ እንኳን መሆን ላቃተኝ ለኔ ነው። ነጠላ ጣፍቼ ዓለማዊነት ላጣፋኝ ወዮ ለኔ ጌጥ የሆነው መስቀል ለሌሎች ሰማዕትነት ሲሆን ወዮ መታደላቸው፣ ወዮ መመረጣቸው። አቤት መመረጥ! አስተዋልክ? እኛ እዚህ በየመሸታ ቤቱ በየመጠጥ ቤቱ የምንበጥሰው በየዝሙት ቤቱ የምንለብሰውን አንገት እዚያ የምንበጥሰውን እነሱ ግን በሰማዕትነት ይታደሉታል። የአንገትን በየአንገታችን አንጠልጥለን የምናረክሰው ክር ምን ያህል ክብር እንዳለው ግን አየህ? ግን እንደዚህ ነው። ለዚህ ነው ክር አልሸጥም የሚለው። ቤተክርስቲያኑ ስትደፈር መስቀሉንም እንደ ትራስ አመቻችቶ ለሚተኛ ወጣት ክር አልሸጥም ያልኩትም ለዚህ ነው። አደራ ይህንን ክር ሰማዕትነት እንጂ ኃጢአት እንዳይበጥሰው አደራ። ይህንን ካለች በኋላ እኔም በድንጋጤ መለስ ብዬ እሺ እያልኳት ሰማዕት የሆኑትን ስለ ማህተባቸው እኒያ ወጣቶች ሕፃናት እናቴን አትግደሉብኝ እያሉ በስደት የሞቱትን በሀገራችን ሁሉ የሚከሰተውን እነዚያ ሕፃናት እናቴን አምጡልኝ ያለ እግሩ የተቆረጠውን ሕፃን እያስታወስኩ በሀገራችን ሁሉ የሞቱት እናት አባቶች መነኮሳትን እያስታወስኩ እምባ ያቀረረ ዶብ ማለትን ጀመረ። እሷም አታልቅሳተ ወንድ ልጅ አይደለ እያለች እንባ እየተናነቃት ወፍራም ጥቁር ክር አንስታ ሰጠችኝ። ካጠገቧ ሳርቅ ዘው አስርኩት። ልሄድ ስል ተመለስ ና ብላ ጠራችኝ። ቆይ እስኪ ጫፉን ልቆንጥርልህ ብላ መቀሱን አንስታ ወደ አንገቴ ቀረብኝ ስትል እኔም ቆፍጠን ብዬ ነፍስ ጫፍ የላትም ከቆረጥሽ ከናንገቴ ቆረጭው ብያት በደስታ ተቃቀፍን። ከዛም ተመሰጋግነን ተለያየን። ግፈኞች በበዙ ቁጥር ሰማዕትነት ይበዛሉ። ግን ደግሞ ኖረው የሚያቆርቡን ካህናት አባቶቻችንን አትግደሉብን ፍትህ። ካህናት አባቶቻችንን ፍትህ። ኖረው የሚያስተምሩን ዕውቀት የሚያስገበኙንን አባቶቻችንን አትግደሉብን። መምህሮቻችንን አትግደሉብን ፍትህ። ዘምረው ዘማሬ መላእክት ያሰማላችሁ የምንላቸው ዘማሪያንን መዘምሮቻችንን አትግደሉብን ፍትህ። ሕፃናትን አትግደሉብን ፍትህ። አስቀዳሽ አንጋሹን አወዳሽ ምእመኑን አይግደሉብን ፍትህ። ሊሰጥ ሊኖር ይገባል ፍትህ ለሕፃናት፣ ፍትህ ለአባቶቻችን፣ ፍትህ ለኦርቶዶክሳውያን፣ ፍትህ ለሕፃናት፣ ፍትህ ለወጣቶች። ሁሉም በሃይማኖቱ ትዕቢተኛ ሳይሆን ሁሉም ተከባብሮ በአንድነት በመሆን በቋንቋው ጸልዮ ተከባብሮ በአንድ ላይ መሆን። ፍትህ የጎደለንን ፍቅር እግዚአብሔር ይሙላልን። ክራችንን አንበጥስም፣ መሸታ ቤት አናመሽም፣ ቤተክርስቲያንን አንለይም፣ ከቤተክርስቲያንም አናስደፍርም። ይህ የወጣቶች ድምጽ ነው። ፍትህ ለወጣቶች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።